ሰላም እንዴት ናችሁ? እስቲ እዚህ ጋር እህታችን አንድ ጥያቄ ጠይቄ ነበር። በጣም ቆንጆ ጥያቄ ነው የጠየቀችው። መጀመሪያ ጥያቄውን ሰምተን እንምጣና መልስ ሰጥበታል። እባካችሁ ይሄንን ቪዲዮ ለሬድዋን ሄር ስታይሊስት አድርሱልኝ እባካችሁ። እና ምን መሰላችሁ አንድ ጥያቄ ለሬድዋን አለኝና ምንድነው ሬድዋን ይሄ ሌስ ጸጉራችንን ስንሰራ ማለት ነው ሂዩማኑን ማለት ነውና ፊት ለፊቱ ላይ ያለው ግሉ ማለት ነው በተሰራነው ቁጥር ስንታጠበው ወይ ደግሞ ስናጥበው ራሳችን አይለቅም። እዚህ ጸጉራችን ላይ ያለው ሳይሆን ራሱ ሂዩማኑ ጫፍ ላይ ማለት ነውና ታዲያ ባጠብነው ቁጥር እኮ በቃ ትንሽ ጊዜ ነው የሚቆየው ማለት ነው። ያ ማለት ብዙ ጊዜ እኔ እየተጠቀምኩት አይደለም፣ ቶሎ እየተበላሸብኝ ተቸግሬያለሁ። እሺ እንግዲህ እህታችን በጣም ቆንጆ ጥያቄ አንስታለች። እንደዚህ ራሳችሁ ከምታደርጉት እንደዚህ አይነት ጥያቄዎች እየጠየቃችሁ እኛ መልስ እየሰጠን ብዙ ሰው ብንማማርበት በጣም ጥሩ ነው። አመሰግናለሁ አክብረሽም ስለጠየቅሽኝ በእኔም ተማምነሽ እና ማስረዳሽ በአፌ ብቻ ሳይሆን በተግባርም ላሳያችሁ ፈልጋለሁ። እሷ እያለች ያለችው ጸጉሩ በሚለቅበት ሰዓት እንደዚህ ጠርዙ ላይ ይታያቸዋል እንደዚህ አይነት ግሉ ይኖራል። እንደዚህ አይነት ግሉ ይኖራልና ያንን ግሉ በምናጥብበት ሰዓት ይሄ ጸጉር እየተነቃቀለ ነው። ስለዚህ ረጅም ጊዜ መጠቀም አንችልም ማለት ነው ወይስ ምንድነው ማድረግ ያለብን የሚለው ነው። በመጀመሪያ ደረጃ ባለሙያ ጋር ብትመጡ አሪፍ ነው። አለቃቀቅ አለው። አሁን ለምሳሌ እሷ ያለችው አያጠብነው ወይም በኮንዲሽነር ምናምን ሊሆን ይችላል። ግን በእንደዚህ አይነት መንገድ አይደለም። እንደዚህ ይሄኛውን ግሉ እናስለቅቀው። የፊት ለፊቱን በኦይሉ ካስለቀቅን በኋላ በራሱ በሪሙቨሩ እዚህ ላይ ያለውን ግሉ እናስለቅቀው ስቴፕ አለው ማለት ነው። ይሄን የምናደርገው ስስ ፌስታል እናዘጋጃለን። ከዛ ስስ ፌስታሉን ጣታችን ላይ እናደርጋለን። በጣም በቀላሉ ጣታችን ላይ እንደዚህ እናደርጋለን። ከዛ በፌስታል እንደዚህ አድርገን እቺ የግሉዋን ፓርት ወደ ፊት ለፊት ነው የምንገባው። እዩት ታውቃችኋል ብዬ አስባለሁ። እዩት እንዴት እንደማነሳው እዩት። ምንም አላጠብኩትም፣ ምንም አላደረኩትም። አያችሁ? ይሄው ታውቃችኋል። በጣም በቀላሉ ከሌሱ ላይ ይሄው እንደዚህ እያደረኩ አነሳዋለሁ ማለት ነው። በዚህ ሰዓት ምንም አይነት ጸጉሩ አይነቃቀልም፣ ጸጉሩ አይጎዳም። ያለበለዚያ ግን ስህተታችን እንዳለችው ጸጉሩ በአጭር ጊዜ ውስጥ ይጎዳል፣ ይበላሽብናል ማለት ነው። እንግዲህ መልስ ለመስጠት ሞክሬያለሁ። ሌላም ጥያቄ ካላችሁ በሌስም በተለያየ በቀለምም በቁርጥም እንመልስላችኋለን። የበለጠ ደግሞ ዩቲዩብ ላይ ገብታችሁ ማየት ትችላላችሁ። ቴንክ ሶ ማች አመሰግናለሁ። ከተመቻችሁ ቪዲዮ ላይክ፣ ሼር እያደረጋችሁ ይመቻችሁ። ቴንክ